የጥርስ ሳሙና እንደዚህ ታምረኛ ነው። ሩዝና የጥርስ ሳሙና ሲደባለቅ ኃይለኛ ሙጫ ይሆናል። የጥርስ ሳሙናና ቢራ ነጭ ጫማውን ወደ ነበረበት ይመልሳል። የጥርስ ሳሙናና የልብስ ማጠቢያ ሳሙና ከጫማው ላይ ነጠብጣቦችን ያስወግዳል። የጥርስ ሳሙናና የዕቃ ማጠቢያ ሳሙና መስታወቶችን ይጥረጉበት፣ አንጸባራቂ ያደርገዋል። የጥርስ ሳሙና በመወልወያ ባልዲ ውስጥ ጨምሩ። ወለሉ እንደ አምፖል ያበራል። የጥርስ ሳሙናና የልብስ ማጠቢያ ዱቄት የወለል ንጣፎችን ሙሉ በሙሉ ያጸዳል። ነጭ ልብሶ ወደ ቢጫነት ሲቀየር ምን ማድረግ አለቦት? ልብሱን ይጥሉታል? ያስቀምጡ። 5 ሴንቲሜትር የጥርስ ሳሙና፣ ጥቂት የልብስ ማጠቢያ ሳሙናና ትንሽ ጨው ይጨምሩ። በ50 ዲግሪ አካባቢ በፈላ ውሃ ውስጥ ለ10 ደቂቃዎች ያስቀምጡት። በቀስታ ይሹት። እናም ልብሱ አዲስ ይሆናል። የወርቅ ወይም የብር ጌጣጌጦን ከቆሻሻ ለማጽዳት ወደ ጌጣጌጥ መደብር አይሂዱ፣ ሊጎዳ ይችላል። የጥርስ ሳሙና፣ ጨው፣ የዕቃ ማጠቢያ ሳሙናና ነጭ ኮምጣጤ ጨምሮ በደንብ እንዲሟሟ ያድርጉት። ለ10 ደቂቃዎች ይጠብቁ። ከዛም በጨርቅ ያጽዱት። የወርቅና የብር ጌጣጌጦ እንደ አዲስ ያበራል። ለበለጠ ተግባራዊ ምክሮች ፎሎ ያድርጉን።